የተገባው ነው። የሁላችንን በደል በላዩ ላይ አኑሯልና አብ ቁጣውን ያበረደበት ነበርና የሁላችንን በደል በላዩ ላይ አኖረ። አሁን በነፍሱ ድካም ዘሩን ያያል የተባለ የእግዚአብሔር ፈቃድ በእጆቹ ተከናወኑ ይላል። ይሄ የኔ አንበሳ ኢየሱስ ነዋ፣ ኢየሱስ ነዋ ይሄን ያደረገው። ይሄ ሁሉ ጉባኤ እኮ የጌታ ውለታ ያለበት ሕዝብ ነው። ኢየሱስን የለበሰ ተቀየረ ማለት መሰለ። አሁን ያም ጥላ ሆኖ ካህኑ ጥምጥሙ አድፎ ቀሚሱም ቆሽሾ ነበር። ሰይጣንም መጥቶ ይከሰው ነበር። እንዲህም ብሎ ጥምጥሙ አድፏል ቀሚሱም ቆሽሿል ብሎ ሂድ አንተ ሰይጣን፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽሃለው። ዘወር ብሏል በሉት አንድ ጊዜ። ከሳሾቻችን ተጥለዋል። ከዚያስ የሚቀጥለው ትእዛዝ ምንድነው? ዞር ብሎ ጥምጥሙን ቀይሩለት፣ ቀሚሱንም ቀይሩለት። ማለምን ከዚህ በኋላ ማንም እንዲከስ አፉን እንዳይከፍት ግራውንድ እንዳያገኝ ኢየሱስ የሕይወቴ ልብስ ሆነ። ኢየሱስ የሕይወቴ ጥምጥም ሆነ። አብ አሁን የተቀበለው ልብስ ሆነልኝ። አረ ኢየሱስ ማነው? በጩኸት በሆታ በጭብጨባ ብዙ ክብር ለአብ ልጅ ለናዝሬቱ ለኢየሱስ፣ ለልብሳችን ኢየሱስ ልብስ ቀየረን። አብ ፊት የሚያገባ ልብስ። እኛ እኮ የሞትን ነበርን እኮ ሰፈር ያልነበርን ጥሩ ኑሮ አይደለም የትም እዚህ ግባ የማንባል ነበር። ዛሬ ማንም ሊያወርደን በማይችል ከፍታ ማንም አፉን ሊከፍትብን የማይችል የጽድቅ ልብስ ኢየሱስን ለበስን። ቤዛም ሆነን ጽድቅም ሆነን ቅድስናም ባገኘንበት በእርሱ በኩል አሁን ወደ አብ መግባት አለን። ደርሰናል ብለው ያዛርገውና ደርሰናል።